ተጠቅቻለሁ ያው ብር ቢዝነስ እስከመስራት ድረስ በህይወቷ ብዙ ውጣ ውረዶችን አሳልፋለች። መውደቅ መነሳት በህይወት ውስጥ የሚያጋጥም ቢሆንም ይህች ሴት ግን ህይወትን አሸንፋ ዛሬ ላይ ደርሳለች። ወጣቷ ቲክቶከር ከራሷ አልፋ ለቤተሰቧ ቤትን የገዛች ሰሞኑን በአምለሰት ፖድካስት ቀርባ እስካሁን የመጣችባቸውን የህይወት ምዕራፎች አጋርታለች። ስለ ፍቅር ህይወቷ ምን አለች? ያልተነገሩ አዳዲስ እውነታዎችን እንነግራችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ከመስተንግዶ ስራ እስከ ቤት ገዥነት የጃኒ ወይም ስመኝ ገብሩ የብርታትና የጽናት አነቃቂ ታሪክ። ተወዳጇ ቲክቶከር ጃኒ ከአምለሰት ጋር ያደረገችው ቆይታ ታሪኩ ገና ሲጀምር ጃኒ ተወልዳ ያደገችው በወለጋ ነው። በትንሽ እድሜዋ ትልቅ ዓላማና ራዕይን ሰንቃ ወደ አዲስ አበባ ከአክስቷ ጋር ለመኖር መጣች። ነገር ግን ህይወት እንደጠበቀችው አልሆነችም። ወደ ወለጋ ተመልሳ ከእናትና አባቷ ጋር ጥቂት ጊዜ ካሳለፈች በኋላ እንደገና ተስፋ ሳትቆርጥ ወደ አዲስ አበባ ተመለሰች። በመስተንግዶ ስራ ህይወቷን ለመምራት ብትሞክርም የቦታው ባለቤት ገና ትንሽ ነሽ ብሎ ከስራ አባረራት። ህይወት ብትከብዳትም አልተንበረከከችም። የኪነ ጥበብ ፍቅሯን ተከትላ ወደ ቲያትር ሙያ ገባች። በፋዘር የቲያትር ትምህርት ቤትም ትምህርቷን ተከታተለች። በቲክቶክ ጥቂት ተከታዮች ብቻ በነበሯት ጊዜ ከጓደኞቿ ጋር በመሆን ለሰዎች መልካምና ፍቅር ለምን አላጋራም በሚል አዲስ ሐሳብ ተነሳች። ሰዎችን በፍቅር ማቀፍና በጎነትን ማሰራጨትን ጀመረች። ውጤቱም አስደናቂ ነበር። ተከታዮቿ በቅጽበት ከጥቂት ቁጥር ወደ 70 አደጉ። ከሁሉም የኢትዮጵያ ክልሎች ወደኛ ከተማ ነይ እቀፊን የሚሉ ጥሪዎች ጎረፉላት። በየከተማው እየዞረች ሰዎችን በማቀፍ ትልቅ እውቅናና የህዝብ ፍቅርን አተረፈች። በቲክቶክ ላይቭ በመስራት ስትጀምር ቢራቢሮ የሚል ትልቅ የቲክቶክ ቤተሰብ አፈራች። በዛውም ጥሩ ገቢን ማግኘት ጀመረች። ጃኒ ግን ያገኘችውን ገንዘብ ለራሷ ደስታ ብቻ አልተጠቀመችበትም። እናትና አባቷን በፍቅር የምትወደው ይህች ጠንካራ ልጅ ያገኘችውን ገቢ አከማችታ ለወላጆቿ አዲስ አበባ ውስጥ የሚያምር ቤት ገዝታ አመጣቻቸው። የልጅነት ውለታዋን በታላቅ ኩራት ከፈለች። በሃይማኖቴ በጣም ጠንካራ ነኝ። ፈተና ሲገጥመኝ ወደ ጸሎት ቤቴ ገብቼ ለቅዱስ ገብርኤል አልቅሼ እናገራለሁ፣ እርሱም በቶሎ መልስ ይሰጠኛል ትላለች። ስታፈቅር ከልቧና በፍጹም ፍቅር እንደሆነ በዛውም ልክ ብዙ ጊዜ ልቧ እንደሚጎዳ ትናገራለች። ነገር ግን ተጎዳው ብላ አታለቅስም። ወዲያው ወደ ዓላማዋ ተመልሳ በትኩረት ወደ ራሷ ስራ ታተኩራለች። ከ5 ዓመት በኋላ አግብታ ልጅ ወልዳ እንዲሁም የራሷን ፊልም ሰርታ ለማየት እንደምትበቃ በሙሉ እምነት ተናግራለች። በተጨማሪም ጃኒ ፋሽን የተሰኘ አዲስ የልብስ ሱቅ በቅርቡ ልትከፍት እንደሆነ አብስራለች። ጃኒ በጣም ብልህ፣ በንግግሯ የበሰለችና ህይወት ብዙ ነገር ያስተማራት ጠንካራ ሴት ልጅ መሆኗን ከቃለ መጠይቁ መገንዘብ ችለናል። ለብዙ ወጣት ሴቶች በራስ መቆም ይቻላል የሚል ትልቅ ትምህርትና ተስፋ ሰጥታለች። እኛም ለዚች ውብና ጠንካራ ልጅ ረጅም ዕድሜ ከጤና ጋር እንዲሁም ሐሳቧና ህልሟ ሁሉ እንዲሳካላት መልካም ምኞትን እንመኛለን። ሐሳብ አስተያየታችሁን አጋሩን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜን ተመኘን።